በምዕራብ አፍሪካ ምድር ለዓመታት የዘለቀውና የቀጠናውን ደህንነት አደጋ ላይ የጣለው የጂሃዲስቶች እንቅስቃሴ አዲስ ምዕራፍ ላይ የደረሰ ይመስላል። በማሊ የአስቸኳይ ጊዜ አዋጅና የሰዓት እላፊ ገደብ እንዲጣል ምክንያት ሆኖ የቆየው የጸጥታ ስጋት አሁን ላይ በሩሲያ አፍሪካ ኮር እና በማሊ መደበኛ ጦር ጥምር ዘመቻ መለወጡ እየተነገረ ነው። ሆኖም ይህ ወታደራዊ እርምጃ ከአሸባሪዎች ጋር ከሚደረግ ፍልሚያ ባለፈ ከበስተጀርባው የዓለም አቀፍ የስለላ ድርጅቶች እጅ ያለበት የሚል ከባድ ክስን ይዞ ብቅ ብሏል። በፈረንሳይና በዩክሬን ላይ የተሰነዘረው ይህ የመፈንቅለ መንግሥት ሙከራ ቅንጅት ክስ እውነትነት አለው ወይንስ የቀጣናው የጂኦፖለቲካ ሽኩቻ መገለጫ ይሆን? የዛሬው ዓለም አቀፍ ትንታኔያችን የማሊ ጦርና የሩሲያው አፍሪካ ኮር በጋራ ያከናወኑትን የድል ዜናና በቁጥጥር ስር የዋሉ ታጣቂዎች የሰጡትን ምስክርነት ተንተርሶ የተዘጋጀ ነው። ዳዊት አርያ ያዘጋጀውን ክብሮም ወርቁ አቀርበዋለሁ። በሳህል ቀጣና ልብ ውስጥ የምትገኘው ማሊ ላለፉት 10 ዓመታት የፖለቲካ አለመረጋጋትና የጽንፈኛ ኃይሎች መፈንጫ ሆና ቆይታለች። ከ2012 ጀምሮ በሀገሪቱ ሰሜናዊ ክፍል የተነሳው የተዋሬግ አማጽያን እንቅስቃሴ በጂሃዲስት ቡድኖች መጠለፉን ተከትሎ ሀገሪቱ ወደ ማያልቅ የእርስ በርስ ግጭት አዙሪት ውስጥ ገብታ ነበር። ሆኖም ከቅርብ ጊዜያት ወዲህ በማሊ ወታደራዊ መንግስትና በሩሲያ መካከል የተመሰረተው አዲስ ወታደራዊ ወዳጅነት የቀጣናውን የኃይል ሚዛን በአጭር ጊዜ ውስጥ የቀየረ ይመስላል። በቅርቡ የሩሲያ መከላከያ ሚኒስቴር ቀጥተኛ ክንፍ የሆነው አፍሪካ ኮር ወይም የቀድሞው ዋግነር ቡድን ተተኪ ከማሊ ብሔራዊ ጦር ጋር በመቀናጀት ባከናወነው መጠነ ሰፊ ወታደራዊ ዘመቻ በሀገሪቱ የተለያዩ ግዛቶች ተሰግስገው የነበሩ የጂሃዲስት ቡድኖችንና ተባባሪዎቻቸውን መደምሰሱን ይፋ አድርጓል። ይህ እርምጃ በሀገሪቱ ለወራት ሰፍኖ የነበረውን የጸጥታ ስጋት ከማቃለሉም ባለፈ በዋና ከተማዋ ባማኮ ከሚያዝያ 17 ቀን 2018 ዓ.ም ጀምሮ ተጥሎ የነበረው የሰዓት እላፊ ገደብ እንዲነሳ አስችሏል። ይሁን እንጂ የዚህ ዘመቻ ውጤት ወታደራዊ ድል ብቻ ሳይሆን ከማሊ ድንበር ባሻገር የሚዘልቅ ዲፕሎማሲያዊና ፖለቲካዊ ትርምስን ሊያስነሳ የሚችል መረጃን ይዞ ብቅ ብሏል። እንደ አፍሪካ ኮር ይፋዊ መግለጫና ፍራንስ 24 ዘገባዎች ከሆነም በኦፕሬሽኑ ወቅት በቁጥጥር ስር የዋሉ የሽብር ቡድኑ አባላት የሰጡት ቃል እጅግ አስደንጋጭና ዓለም አቀፍ ትኩረትን የሚስብ ነው። ታጣቂዎቹ በማሊ መንግስት ላይ ሊካሄድ የታሰበውን መፈንቅለ መንግስት ሙከራ በማካሄድ በማስተባበርና የቴክኒክ ድጋፍ በመስጠት ረገድ የፈረንሳይና የዩክሬን የስለላ ድርጅቶች ቀጥተኛ ተሳትፎ እንዳላቸው አረጋግጠዋል። ይህ ክስ ለዓመታት በማሊ የነበረው የፈረንሳይ ወታደራዊ ተጽዕኖ መክሰምና በምትኩ የሩሲያ ኃይሎች ወደ ስፍራው መምጣት የፈጠረው ቅራኔ ውጤት ተደርጎም ሊወሰድ ይችላል። በተለይም ዩክሬን በአፍሪካ ምድር የሩሲያን ጥቅም ለመቃወም ከታጣቂዎች ጋር ትተባበራለች የሚለው ነጥብ የሩሲያና ዩክሬን ጦርነት ግንባር ወደ አፍሪካ አህጉር እየተዛመተ መሆኑን የሚያመላክት ትልቅ ማሳያ ነው። አልጀዚራ እንደዘገበው ከሆነ የዩክሬን ወታደራዊ የስለላ ድርጅት ወይም ጂዩአር በማሊ የሚንቀሳቀሱ አማጽያንን በድሮን ቴክኖሎጂና በመረጃ ልውውጥ እንደሚረዳ የሚጠቁሙ መረጃዎች ቀደም ብለውም ሲወጡ ነበር። ወታደራዊ ዘመቻው የተከናወነባቸው ስፍራዎችና የደረሰው ጥፋትም የጥምር ጦሩን የዝግጅት ደረጃ የሚያሳይ ነው። በጋኦ ክልል በታቀደ የአየር ድብደባ ከ30 በላይ ታጣቂዎች ሲገደሉ 20 የሚሆኑ የጦር መሳሪያ የጫኑ ተሽከርካሪዎች መውደማቸውን አሶሺየትድ ፕሬስ ዘግቧል። በተጨማሪም በሌሎች አካባቢዎች በተደረገ አሰሳ ከ40 በላይ አክራሪዎች መደምሰሳቸውና የአድፍጦ ማጥቂያ ቦታዎቻቸው መፈራረሳቸው ተገልጿል። የአፍሪካ ኮር አዛዦች እንደሚሉት ከሆነ እያንዳንዱ እርምጃ ከማሊ ጦር ጋር በቅርብ ምክክርና የመረጃ ልውውጥ የተከናወነ ሲሆን ዓላማውም የሀገሪቱን የግዛት አንድነት ማስጠበቅና በሲቪል ዜጎች ላይ የሚሰነዘሩ ጥቃቶችን መግታት ነው። የስትራትፎርድ ጂኦፖለቲካ ተንታኞች እንደሚጠቁሙት የሩሲያ ጦር በማሊ ያለው ስኬት በሳህል ቀጠና ያሉ ሌሎች ሀገራት እንደ ቡርኪና ፋሶና ኒጀር ማለት ነው ወደ ሞስኮ ይበልጥ እንዲጠጉ ግፊት ያደርጋል። በባማኮ ዓለም አቀፍ አውሮፕላን ማረፊያ በካባራና በቲምቦክቱ አካባቢዎች የተከናወኑ የአሰሳ ስራዎችም አሸባሪዎች ዳግም እንዳያንሰራሩ አከርካሪዎቻቸውን ለመስበር ያለሙ ነበሩ። በመድፍና በአየር ኃይል የታገዘው ይህ ጥቃት ታጣቂዎቹ በከተሞች አካባቢ የነበራቸውን መዋቅር እንዲበታተን አድርጎታል። በተለይ በሜናካ ከተማ የተካሄደው የጥበቃ ሥራ ምንም አይነት የጠላት
የጥቃት እንቅስቃሴ ያልታየበትና ከተማዋ ወደ ቀድሞው ሰላሟ መመለሷን ያረጋገጠ መሆኑ የዘመቻውን ስኬታማነት ያሳያል። እነዚህ ድሎች ተደማምረው በባማኮ የነበረው የሰዓት እላፊ ገደብ እንዲነሳና የንግድና ማህበራዊ እንቅስቃሴዎች ወደ መደበኛ ሁኔታቸው እንዲመለሱ ምክንያት ሆነዋል። ሮይተርስ እንደዘገበው የባማኮ ነዋሪዎች የሰዓት እላፊ ገደቡ መነሳቱን በደስታ የተቀበሉት ቢሆንም የኑሮ ውድነቱና የኢኮኖሚ ማዕቀቡ አሁንም ትልቅ ስጋት ሆኖባቸዋል። የሩሲያ አፍሪካ ኮር በማሊ እያከናወነ ያለው ይህ ተልዕኮ ቀደም ሲል በዋግነር ቡድን ስም ይከናወን ከነበረው እንቅስቃሴ ጋር በመሰረቱ ተመሳሳይ ቢሆንም አሁን ላይ ግን በሞስኮ የመከላከያ ሚኒስቴር ቀጥተኛ ቁጥጥር ስር መሆኑ ትልቅ ትርጉም አለው። ይህ ለውጥ ሩሲያ በአፍሪካ ያላትን ወታደራዊና ፖለቲካዊ ፍላጎት በይፋ ለማሳየት የወሰነች መሆኑን ያሳያል። የፎሬን ፖሊሲ መጽሔት ባወጣው ትንታኔ መሰረት ሞስኮ የአፍሪካ ኮርን የምትጠቀመው የቀድሞውን የሶቪየት ህብረት ተጽዕኖ ለመመለስና የምዕራባውያንን በተለይም የፈረንሳይን የቆየ የበላይነት ለመቀዳጀት ነው። በማሊ በኩል ደግሞ ከምዕራባውያን አጋሮች ይልቅ ወደ ሩሲያ መዞሯ የአገሪቱን የጸጥታ መዋቅር ለማጠናከር ያላትን ቁርጠኝነት የሚያሳይ ቢሆንም ከዓለም አቀፍ ተቋማትና ከጎረቤት ሀገራት ጋር ላላት ግንኙነት አዲስ ፈተና ሊሆንባት ይችላል። በመጨረሻም በማሊ የተገኘው ወታደራዊ ስኬት የቀጠናውን ሰላም ለማረጋገጥ ትልቅ እርምጃ ቢሆንም የቀረቡት የስለላ ድርጅቶች ጣልቃ ገብነት ክሶች ገለልተኛ ምርመራን የሚሹ ናቸው። ዩክሬንና ፈረንሳይ ለቀረበባቸው ክስ እስካሁን የሰጡት ይፋዊ ምላሽ ባይኖርም ጉዳዩ በማሊና በምዕራባውያን መካከል ያለውን ግንኙነት ይበልጥ እንደሚያሻክረው ግልጽ ነው። ቢቢሲ እንደዘገበው ፈረንሳይ በማሊ ያላትን ዲፕሎማሲያዊ መገኘት ሙሉ በሙሉ በሚባል ደረጃ ያቋረጠች ስትሆን ይህም ለሩሲያ ሰፊ የጨዋታ ሜዳ ፈጥሮላታል። ማሊ አሁን የደረሰችበት መረጋጋት ዘላቂ የሚሆነው ወታደራዊ ድሉን ተከትሎ የፖለቲካ ውይይቶችና የተቋማት ግንባታ ስራዎች ሲታከሉበት ብቻ እንደሆነ የብዙዎች እምነት ነው። የሰሐራው አቧራ እስኪረጋ ድረስ ግን የማሊና የሩሲያ ጥምረት በቀጣናው ያለውን የኃይል ሚዛን እንደለወጠው ይቀጥላል። ይህን ዓለም አቀፍ ትንታኔ ዘገባ ስናዘጋጅ ፍራንስ 24ን፣ ፎሬን ፖሊሲን፣ ኤፒ ኒውስን፣ ሮይተርስንና አልጀዚራን ተጠቅመናል።